አንተ ያማንዲ ያናገርኩ እኮ ነው እንዴ ለምን ለፕራንክ ነው ተረጋጊ ፕራንክ ነው ዞር በእናትህ ፕራንክ ነው ምን ያህል እንደምትወጂኝ እኮ ይረዳል የምሬን እኮ ነው ሰላም 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 የትዝታችሁ ተከታታዮች እንዴት ናችሁ? እኛ በጣም ደህና ነን። ቆይታ እንዴት ነበር? እናንተ ጋር በዓል እንዴት ነበር? አሪፍ ነበር ወይ? ያው አሪፍ እንደሚሆን ተስፋ አደርጋለሁ። እኛ ጋር በዓል በጣም አሪፍ ነበር እና ዛሬ በአዲስ ቪዲዮ ተገናኝተናል። ባለፈው ቪዲዮ ባለቤቴ የዩቲዩብ ቻናል መክፈቷን በማስመልከት ፕራንክ አድርጋኝ ነበር እና ፕራንክ አርጋይ ነበር በዛ በቪዲዮ በርግጥ ተደናግጬ ነበር ያልጠበቅኩት ነገር ነበር ለፕራንኩም አዲስ ነበርኩኝ በዛ አለት እና ለፕራንኩም አዲስ ነበርኩኝ ተደናግጬ ነበር ጓደኛዬም ነበር ያልጠበቅኩት ነገር ነው የተፈጠረው ግን ያው ፕራንክ መሆኑን ነግረውኛል አውቄ ተመልሻለሁ እና ቤተሰቦች ዛሬ ደግሞ እኔም በተራዬ እሷን ፕራንክ ባለቤቴን ፕራንክ ለማድረግ ተዘጋጅቼ መጥቻለሁኝ ገጠመኙን ለመጠቀም ሞክራለሁ ባለቤቴ ቤት አላደረችምና ስትመጣ ያልሆነ ነገር አድርጌ ለማስደንገጥና እሷን የምትሆነውን ለማየት እሞክራለሁኝ ጥሩ ነገር ለመስራት እና ቤተሰቦች የናንተ አዲስ በመሆናችንም የናንተ ድጋፍ ሰፖርትነት በጣም ያስፈልገናል ቤተሰቦች እንድትደግፉን ሰፖርት እንድታረጉን በጣም እንፈልጋለን እንደምታውቁት ያለናንተ እኛ የትም መድረስ አንችልም ቤተሰብ ያስፈልገናል እኛም ደግሞ ለናንተ ጥሩ ነገር የሚያዝናና ነገር አሪፍ ነገር ኢንጆይ የሚያስደርግ ነገር ደስ የሚል ነገሮችን ተጨንቀንና ተጠበን ይዘን ለመምጣት እየተዘጋጀን ያለነው ቤተሰቦች በቀጣይ በሚያማምሩ ቪዲዮዎች እንመጣለን ወደናንተ እናንተም ደግሞ ቤተሰብነታችሁን ግለጹልን ቤተሰብን አድርጉን ሰብስክራይብ አድርጉን ሼር አድርጉን ላይክ እያረጋችሁ ኮሜንት ሴክሽን ላይ ደግሞ ሐሳባችሁን ግለጹልን ስንሳሳት ምከሩን ጥሩ ላይ ስንሆን ደግሞ አበረታቱን ቤተሰቦች እና ደግሞ በተጨማሪ ልለው የምፈልገው ነገር ቤተሰቦች ይህ ትዝታ ቲዩብ ቻናላችን ከብሔሩም ከዘረኝነትም ነፃ የሆነ ቻናል ነው እና በዚህ ቻናል ጥሩ ነገሮችን ይዘን ነው የምንመጣው ሰብስክራይብ እያረጋችሁ እንድትከታተሉ እንፈልጋለሁ አሁን ደግሞ ወደ ቪዲዮ ስመለስ ቪዲዮ አሁን የምትመጣበት ሳኑ እናቷ ቤት ሄደችውና አሁን ነው የምትመጣው ተመታ ስራ የምትሄድበት ቀን ነውና ስለዚህ መታ ነው የምትሄደው እኔ ደግሞ ቤት ስትመጣ ፋለ ነገር ነው እንድትከታተሉት ነው እንፈልገው ለእናንተ አንግራችሁም ስለ ፕራንኩ ሙሉ ዝርዝር አንነግርም ምክንያቱም እናንተ ካያችሁት በደንብ አትከታተሉኝም የሚል ሐሳብ ስላለኝ ነው አላብራራውም ስለዚህ ካሜራማኑን ተደብቆ እንዳታየው ሆኖ ይቀርጻል ቤተሰቦች አበረታቱን በደንብ አበረታቱን ቤተሰብ ሁኑን ፋሚሊዎች በደንብ እንታበረታቱን እፈልጋለሁ ይታደክ ሳሎን ላይ እንደርገው ወልደው እስከዛ ድረስ እንታየዋለን ምን እስከራሳ ድረስ አራሳቱ ነው እንዴ በኢየሱስ ምን ሆኛለሁ ናሙሽ እሺ ቁርስ በላ ምን የት ነው የምበላው እንጂ ደግሞ ምን በእድሜ ነው እንደምበላው ቁርስ ማን ሰርቶልኝ ነው ቁርስ የምበላው እስቲ አሁን ተኛ አንድ ቀን ውጪ ባድራንተ ቁርስን ሰርታ በላም እንዴ ለምን አትተኝም ተኛ እስቲ ምን ሆነሽ ነው የመጣሽው ደግሞ ምን መጣላ በቃ ልተኛበት እስቲ ይሄ ምንድነው አቡ ይሄ ጆሮ ጌጥ ማን ነው እኔ እንጃ የማን ነው ያንቺ ነው የሚሆነው ጆሮ ጌጥ ደግሞ ለኔ ትጠቂኛለሽ አቡ ይሄ ጆሮ ጌጥ አይደለም ስነ ስርዓት ያዝ እሺ የማን ነው ማን መጥቶ ነበር እስቲ ልተኛበት ተኝቼኝ እኔ መጨቀጨቁ የማን ነው በቃ እኔ ማረፍ አልችልም ነጋ ጠባ ጭቅጭቅ ነው እንዴ እዚህ ቤት ምን ሆነሻል ለምን ነው ጭቅጭቅኝ ፊልም ሳያርፍ ጄኒ የተኛሁትና ልተኛበት ፈናልሽ
ያንቺን ዋ ሳታጸጂ ረስተሽ ወይሽ ቀውና ለምንድን ነው የምጨቀጭቀኝ? በጌታ ስም የኔን ቃላቅም እና የማን ይችላል? ይሄን አይደለም ይሄ አንቺ አይደል እንዴ? አንቺ ምን ሆናለች እቺ? እና እኔ ቻፕስቲክ አለኝ እንዴ? አቡ ይሄ ማን ነው? ታኛ እስቲ እናትሽ ታይኝ ደክሞኛል። እስቲ ተኛ። ለምን አትረጂኝ? ምን ሰላም አይደለም ሄደሽ የመጣሽበት ቦታ? ዝም በል በእናትህ። ያለበት ማን ነው የገባው ነው ያልኩህ? ከማን ጋር ቢራም ተኛል? ወይኔ አቡሽ ተጣጣም ያደርከው ለምንድን ነው በጠብጭኝ? ያ ማን እንዴ? ከማን ጋር ነበርክ? ከማን ነበርኩ? ማን አገኘኝ ስገቢ? ማን ነበር እዚህ ቤት? ማንም አልነበረም። ተናገረ። ምንድነው የምናገረው? ይሄ ቻፕስቲክ የማን ነው? ቻፕስቲክ እኮ ነው አንተ። እስኪ ተይ በእናትህ ተኝ። ምን ሆናለች እቺ? አንተ ያ ማን እንዴ? ያናገርኩህ እኮ ነው እንዴ? ተናገር። ከማን ጋር ነበርክ? አንቺ ሰላም አይደል? ማን ነበር? ምን ሊሆንሽ ነው? ከማን ጋር ነበርክ? ኧረ ምን ስራት እሺ ነው? ይሄ ምንድን ነው? ጠርሙስ ነው ይቢራ። ይጣሽ ነበር። ማን ናት? ከማን ጋር ነበርክ? ከማን ነበርኩ? በስንት ሰዓት ተናገር አቡሽ። ስርዓትን ያዝ። ምን ይሆንሽ ነው? እሱን አታጋኒው ከነገረኝ። ከማን ጋር ነበርክ? እንዴት ነው የምንቀኝ? ቤቱን አዝረከርከ ተጣበከ። ምንድነው ማዝረከርከው? አዝረከርከሽው መተሽ ደፋሽ ሁሉ ነው። ስልኬ ላይ እንዳለ ምን ሆነሻል አንቺ? ምን ሆነሽ ነው? ምን አይነት ንቀት ነው የምታሳይኝ? እንዴት ዋደፍብኛለሽ? ንቀት ነው። አዝረከረክሽው እንጂ ቤቱን አዝረከረክሽው እኮ መተሽ። ይሄ ምን ነው? እኔ በቃ ምንም ቤቴ ላይ ሰላም ማግኘት አልቻልኩም። ብዙ ጭቅጭቅ ንገረኝ። ይሄ ማን ነው? ጆሮ ጌጡ ማን ነው? የማንም አይደለም። እኔ አላውቅም። በቃ የማውቀው ነገር የለም። ከማን ጋር ነበርክ? ከማንም አልነበርኩም። ማን ነበር? ከማንም አልነበርኩም። እንዴ አንቺ ዝም ብለሽ መጠራጠር መጨቃጨቅ ነው እየሰራሽ። ለምንድን ነው የምትጠረጥሪኝ? አምሽኛ ኑሪም እንደ እንጂ በቃ ዝም በል። ዝም ማለታችን እንዴ? ምን የሚያስጠረጥር? ዝም በል በቃ እባክህ። ይሄን ምን እንዲያርግ ነው የምትሰራው? ነው ሳታጸየይሽ ቤት እኮ ነው። በቃ እኔ ራሱ ይሄን በማየቴ በጣም ተበሳጭቻለሁ። እንዴት ሳታጸዳ ቤት በቃ ትሄዳለሽ ብያለሁኝ። እኔ ራሱ ሳታጸየይሽ ቤት እኮ ነው። አቡሽኝ ተባቱን ተካከለ ያለቀደም ይላቃሉ። ማንነት ይገባችሁ እንዴ? ማንንም አልገባችሁ። ማንንም አልገባም። እየተሟገትከኝ ነው። የራሴን ቃል ማንንም አልገባም። የገባ ማንንም የለም። እኔ ጥርጥር ጭቅጭቅ ነው ያስጠላኝ። እኔ ለምንድን ነው የምትጠረጥሪኝ? እኔ እኮ በጣም ነው የምወድሽ። ለምን ጠረጥሪኛለሽ? እንደዚህ ነው ቶሎ መስማት አልፈልግም። እንዴት አልፈልግም? በቃ ዝም በል። ምን ማለት ነው ዝም በል? ማንም አልገባም። ማን ሊገባ ይችላል ሲጀመር? ወይስ እኔን ሰላም አትፈልጊም አንቺ? ምን ሆነሽ ነው የመጣሽ? ያሟንዴ ቁጭ ማለት ከዛው ቁጭ ወላጣ መኖር አስጠልቶኛል። ጭራሽ ቤቱን ተርሙስሙስም ተወጪዋለሽ እንዴ መጣሽ? ዲቦን ታረፉ ወግናኔ ለምንድን ነው? ምን ማለት ነው? ቆይ እስኪ ተረጋጋ። እንዳታወራ ተረጋጋ። በቃ ዝም በል። አትንካኝ። ለምንድን ነው የምታለቅሽው? ምን ያደርግልኛል ሲጀመር? ምንም እኮ የሚያስለቅስ ነገር የለም። በቃ ምን ያሳክፍንታ ፍቅር ከዚህ በእናትህ ቢያንስ ለምን ታለቅሻለሽ? ትንካኝ። ምን ይሆንክ ነው?
ምን ይሆንክ ነው? ምን ሆንኩኝ? ማን የገባው ንገረኝ። ማንም አልገባም። በቃ ከተናገር ዝም በል እሺ፣ ዝም በል። ይሄ ምንድነው? ኮተት ቤት በገጠመኝ ጠጥቼ ነበር። በቃ ጠጥቼ ነበር በገጠመኝ። ከዛ ሴሪ እንደማልጠጣ ታውቂያለሽ አይደል እንዴ? በቃ አትንገረኝ። በቃ ዝም በል፣ ዝም በል። ዝም ማለት ትችላለህ። በቃ ጠጥቻለሁኝ። ከዛ በኋላ ቤት ተኝቻለሁ። የተፈጠረ ነገር የለም ሌላ። ለምንድን ነው ማሰኘው? ለምን ታለቅሻለሽ? ለምንድን ነው ታለቅሽው? ለምንድን ነው ታለቅሽው? አንቺ በጣም እኮ ያለቅሽ። በቃ መንገር ካልቻልክ ዞር በል። መናገር ዞር በል። በቃ አልፈልግም። አትንገረኝ። ምን ታደርግልኛለች? ማንም ቱን ምንም አትሰራልኝ። እሺ ፍቅር ተረጋጊ ነው እሺ። በእናትህ ተረጋጊ ልንገርሽ። እሺ ለምን ቁጭ አትይም አንድ ቦታ? ምንም እንኳን አልተፈጠረም። መጠጣት ምን በሳች በቃ ጠጥቻለሁ። ይሄ ሁሉ ስለጠጣው እንደዚህ ውሃ ደፍተሽብኝ ቤቱ እንደዚህ አድርገሽ ጠጥኛለሽ። ዝም በል። እንደዚህ ነገር እኔ እያወራሁ ያለሁት እኮ ሲሪየስ ነገር ነው። ለምንድን ነው የምትቀልደው? ምንድን ነው? ምን አገባኝ ሳንተ ውሃ መድፋት? ውሃ ደፋችሁ ብንለቅች ይላል እንዴ? ታሽኝ እኮ ነው። በቃ ወደ ዘይድ ወሬ እንዳታወራ። እኔ እያወራሁ ያለሁት ቁም ነገር ነው። ማን ነው እዚህ ቤት የነበረው? ማንም የለም። በቃ እሱን ንገረኝ። ይሄ ምንድነው? ማን ነው? እሺ በቃ ዝም በል ነው። በቃ ታዝረዳኝ። እሺ አታልቅሽ። አትልገም። እሺ እነግርሻለሁ። ፍራንክ ላደርግሽ ብዬ ነው። ለምን ለፍራንክ ነው? ተረጋጊ። ፍራንክ ነው። ዞር በል በእናትህ። ፍራንክ ነው። ምን ያህል እንደምትወጂኝ እኮ ይረዳል። የምሬን እኮ ነው። የተዘጋረኩለት ይኸው ካላመንሽኝ ካሜራ አለ እኮ እዛ ጋር ይኸው አላየሽውም እስካሁን። የምር አለ። የምር እኮ ነው። እኔ አንቺ ላይ እንደዚህ ያደርጋል ነው በጣም እኮ ነው። የምር በጣም ነው። ጀመር አታውቂም እንጂ አንቺ እኔ መጠጥ ትችላለህ? እኔን ስታውቂ እኔ መጠጥ እጠጣለሁ? አታውቂም ማለት ነው። ይኸው ቪዲዮ ካሜራማኑን አይተሻል? አታውቂም? ካሜራማናችን የራሳችን ካሜራማን ካሜራማኑ እንግዲህ በቃ አመረሽ ያው እንግዲህ ቤተሰቦች ራንክ ለማድረግ ሞክሬ የተሳካልኝ አይመስለኝም። በጣም አምርራብኛለች። እሺ በጣም ይቅርታ አድርግልኝ። ሁለተኛ ለምን እንግዲህ ያው እንደምታዩት ነው። በጣም መሯል። በኋላ እንዴት ሆኜ ቤት ውስጥ እንደምቆይ ራሱ አላውቅም። ሳልፈነከት ነው ዳንኩት። እንግዲህ